እቱ ተሻለሸቱ እቱ ተሻለሸቱ ያንቺ አላውቅም የኔን ጎዳኝ ብቸኝነቱ። ቆየሽ እኮ ልብስ እስክትቀይሪ። ሶሪ ሁሌ ማርፈድ በቃ አይሰለችሽማ? እንዲመስል እንዝናና ምንም ስንል ይቅርታ። ምን አይነት ሰው ነች በእናትህ? በጣም አረፈድክ? ኧረ በጣም አላረፈድሽም ግን ትንሽ። እኔ እኮ በእንቅልፍ ልቤ ነው መጥቼ ቤተሰቦችን እያወራሁ ያለሁት። እኔስ በእንቅልፍ ልቤ አንዴ መጥቼ አንተን ሰላም እምልህ። ለማንኛውም ሰላም ቢያቸው በቅድሚያ። ሰላም ቤተሰብ፣ እንዴት ናችሁ? ደህና ናችሁ ወይ? አግኝቼዋለሁ ወይ? ኦኬ፣ የምትንከባከበኝ ልጅ እቺ ናት። ሌላ ሰው ያሰባችሁ ሰዎች ሁሉ ፕራንክ ተደርጋችኋል ማለት ነው። የምትንከባከበኝ ልጅ እቺ ናት። ሚኪንም ፕራንክ አድርገናል፣ ኦዲየንሶቻችንንም ፕራንክ አድርገናል። እንዲህ ነው በቃ አስማት ስናስጠቅም፣ አስማት የሚባለው ነገር ይሄ ነው። ዋው በቃች ያጋጥማልሽ እንደዚህ አይነት ምንድነው? አንዳንድ ሰዎች እንደዚህ ይላሉ፣ ወሽመጤን ነው የሰበረው ነው ወሽመጤን ነው የቆረጠው የበጠሰው ነው። በመበጠስ ይስተካከል። እንደዛ ይላሉና ወሽመጣችሁን ነው የበጠስ ነው። ለማንኛውም ቤተሰቦች ያለንበትን ቦታ ግን ተናግረሃል? ኧረ ምንም የተናገርኩት ነገር የለም። ብዙ ሲያሰበው ከኢትዮጵያ ውጪ ነውና ባይገርማችሁ እዚሁ ሀገራችን ውስጥ ቆይ አትንገራችሁ፣ እንዳትነግራችሁ ይገምቱ የት እንዳለን። አይተው ይገምቱ። አይተውን በአንዳንድ ነገሮች ከዚህ በኋላ በምናደርጋቸው ነገሮች አይተው ቢገምቱስ? ኧረ ይከብዳቸዋል። ካልተናገርንማ ይከብዳቸዋል። ኧረ ሳትናገር ይሄን ዛፍ አይታችሁ ወቁ ይባላል አይባልም? እሺ እንግዲህ ካልክ ንገራቸው በቃ። ለዙ ባይዘዊ የሰራሁትን ነገር ብታይ ትገረሚያለሽ። ምን ሰራ? አያውቁም። እዚህ በቃ ሌላ ሴት ላገኝ እንደሆነ ነው ሰው የሚያስበው። ይሄኔ ልሰደብ አልሰደብ አላውቅም። ቪዲዮን ሳይጨርስ ያየ ሰው ይሄኔ ወርዶብኛል ምናምን ብቻ የት ሃይሚ ላይ ብለው የኔ ጠበቆች ይሄኔ ወርደውባል። አሽከ ምን ማሽቃበጥ ነው ደግሞ ምን አመጣው?